ጌታችን አላሁ ሱብሃነሁ ወተዓላ በተከበረው ቃሉ በእርግጥም ከችግር በኋላ ምቾት አለ ይለናል። አላህ ሰምቶኛል። በቃ ዱአዬን ሰማኝ። በጣም ነው ደስ ያለኝ። በጣም 3 ዓመት ታዳጊ ነው። አስጠኝ ቅጠሩልኝ ትምህርት ቤት አስገቡኝ ሳይል ራሱን በራሱ ያስተማረ ወደፊት ለኢትዮጵያ ትልቅ ነገር ይፈጥራል ብለን ተስፋ የጣልንበት ከኦቲዝም ጋር የሚኖር ምርጥ ታዳጊ ነው። በነገራችን ላይ ሳንነግራችሁ ጉዳችሁ ወላ እንግዲህ ስላሳደግሽን አመሰግናለሁ። ሰጥተንሻለሁ። ሳንነግራችሁ ጉዳችሁ ወላ እንግሊዝኛ የማትችሉ ሰዎች ውሃ በላችሁ ዛሬ አትስዱ። ልጁ በጣም እንግሊዝኛ ነው የሚያወራው። ካላጨበጨብሽ አልሰማሽም ማለት ነው። ህፃን ወሊድ አሊን ሞቅ ባለ ሞራል ተቀበሉ። በተንም ማታውቂውን ሰው የት እንዳለ በምን ሁኔታ እንዳለ ማታውቂውን ሰው እየናፈቁ መቆየት እያሰቡ መቀመጥ ምን ይመስላል ስሜት? ሞቶም ይሁን በህይወትም ካለ ለማወቅ ፈልጋለሁ። እንደ ነገርሽ እንኳን ሀበሻ What's up man? I'm doing fine man. I'm doing fine man. Yes. السلام عليكم ورحمة الله وبركاته. أنا أبو وليد وماهر بحثت عنهم شهور. وليد علي عبد مبروك حسن العسيري በነገራችን ላይ የዛሬው ቆይታ ከዲያስፖራ ጋር ነው። ቀላል ሰው እንዳይመስላችሁ። የኔ ተወለድከው ጅዳ ሳውዲ አረቢያ ነው። ታለ እንዴ? በጣም እስቲ ንገራት። ቴኪንግ እንዴት ትርመወደሽ? በጣም እኔም በጣም ነው የምወደው። መርዶ የምጠብቀው ብቻ ሌላ ብዙም ነገር አለ። እዚህ ቢመጣ ይሻላል እሱ ወይስ አንተ ብትሄድ? እሱም ብቻ ነው የምፈልገው። ምንም የማይሰወለ ሶስታችንም እንደተቃቀፍን ገባ። ከዛ በቃ ማልቀስ ጀመረ ምናምን። ይሄ ወሊድ ነው ይሄ ማሄር ነው ምናምን አለ። ወሊድን አናገረው። በቋንቋም ብዙም እንትን አይሉም። ወሊድን ለመጀመሪያ ጊዜ ያየነው ዶንኪ ቲዩብ ድንቅ ልጆች ላይ ነበር። ከዛም ውድ እናቱ የወሊድና የታናሽ ወንድሙ ማሄርን አባት አፋልጉኝ፣ እንዲሁም ብዙ የሚቸግረኝ ነገር ስላለ እናንተ ደጋግ ኢትዮጵያውያኖች አግዙኝ ስትል ጥሪ አቅርባም ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቤተሰቦቼ እንዴት ከረማችሁ? ዛሬ በጣም ያስደሰተኝን ብትሰሙት እናንተም ደስ ይላችኋል ብዬ ያሰብኩትን ሰበር የደስታ ዜና ይዤላችሁ መጥቻለሁ። አብራችሁኝ ሆኖ የተነፋፈቁ ነፍሶች ፍጻሜያቸው ሲያምር ወሊድ ይባላል። ገና ታዳጊ ህፃን ሲሆን እናቱ ኢትዮጵያዊት አባቱ ደግሞ ሳውዲያዊ ነው። የተወለደው ሳውዲ አረቢያ ውስጥ ሲሆን ለመጀመሪያ ጊዜ ያየነው በዶንኪ ቲዩብ በድንቅ ልጆች ላይ ቀርቦ ነበር። ወሊድ የኦቲዝም ተጠቂ ቢሆንም እጅግ ፈጣንና ብሩህ አእምሮ ያለው ኦቲዝምን ያሸነፈ ጀግና ልጅ ነው። የእንግሊዘኛ ቋንቋን በሶሻል ሚዲያ በዩቲዩብ ብቻ ተምሮ አቀላጥፎ የሚናገር ድንቅ ልጅ ነው። ሆኖም ግን ለኦቲስት ተጠቂዎች የመማር እድል በሀገራችን ባለመኖሩ ምክንያት ትምህርት ለመማርና ይህን ብቃትን ለማሳደግ አልቻለም ነበር። እናትም ከሳውዲ አረቢያ ወደ ሀገር ቤት የገቡት ለልጃቸው ሕክምና እንደነበርም ተናግራለች። ከዛም ከልጆቻቸው አባት ጋር ተጠፋፍተው ለ13 ዓመታትን ብቻቸውን ብዙ ፈተናና ችግሮችን እንዳስተናገዱ በመጨረሻም ፈተናና ችግር አቅማቸው በላይ ሲሆን ወደ ሶሻል ሚዲያ እንደወጡም ተናግረዋል። ነገር ግን አላህ ሱብሃነሁ ወተዓላ በቅዱስ ቃሉ ከችግር በኋላ በእርግጥ ምቾት አለ ብሏልና እናት ምናልባት የልጆች አባት እንኳን በህይወት ላይኖር ከቻለ ግን ቤተሰቦቹ ሊኖሩ ስለሚችሉ የልጆቼን አባት አፋልጉኝ፣ ልጄም የትምህርት ዕድል እንዲያገኝ አግዙኝ ስትል ከወጣችበት ቀን አንስቶ ደጋግና ቅን ልቦች ሚዲያውን አጨናነቁት፣ በተለይ በቲክቶክ። ከዛም የጨለማ ቀናቶች መንጋት ጀመሩ። የወሊድ እናት እንደተናገረችው ብዙ ሰው እንደሚደውልላትና አብሽሪም ብለው ብዙ ተስፋ እንደሰጧትም ተናግራለች። ከዛም ትላለች የወሊድና የማሄር እናት አንድ ቀን ውጭ ነበርኩኝ። ወደ ቤቴ ተመልሼ ስመጣ ስልኬን ሳየው ብዙ የዋትስአፕ መልእክቶች አገኘው። አንዱን ስከፍተው ይህ
የልጆችሽ አባት ቁጥር ነው አውሩ የሚል መልእክትና ቁጥር አገኘው ትላለች። ኩንሴቭ አድርጌ ፎቶ ላኩኝ የልጆችንና የኔን ትላለች በጊዜ የነበረውን ነገር ስታስረዳ። ከዛም እነዚህ ቤተሰቦቼ ናቸው የሚል መልስ እንደተመለሰላትና የመለሰውም የልጆች አባት እንደሆነ ታውቃለች። ደስታችን ወደር አልነበረውም። አዲስ የተወለድኩኝ ነበር የመሰለኝ ትላለች የወሊድ እናት። ተደዋውለውም እንደተላቀሱ እሱም ሲፈልጋቸው እንደነበረ ተናግራለች። በስማቸው እንዳስቀመጡላቸውም ተናግረዋል። የ13 የስቃይ ዓመታቶች እንደዚህ ደስ የሚል ፍጻሜ አግኝተዋል። አልሐምዱሊላህ። እኔም ለመላው ቤተሰቡ እንኳን ደስ አላችሁ እያልኩኝ ይህን ቤተሰብ ለማገናኘት የለፋችሁ አላህ ምንዳችሁን ይክፈላችሁ እላለሁ። ሶሻል ሚዲያን ለጥሩ ነገር በመጠቀም እንበርታ እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንደገና ደግሞ ለወሊድ ቫይታሚን ይላኩለታሉ። ደብዳቤ ጻፊና እኛ እናስተምረዋለን ይወዳደራል ብለው ከአሜሪካን የደወሉልኛሉ። በጣም ብዙ እድል አግኝቻለሁ። ማለት የልጆችን አባት እኔ በመጀመሪያ ሚዲያ ላይ ስመጣ ሁለት ነገር እንጂ ነው። የዛን ጊዜም ጠቅሻለሁ። ምናልባት በህይወት ይኖራል ብዬ አልገምትም ብያለሁ። እሱን አነሳለሁኝ ብዬ ነበር ኋላ ላይ እንደው ስጋት ይኖርሻል ወይ በህይወት ላይ ኖር ይችላል የምትይበት ባይኖርስ ምን ይሰማሻል የሚል ጥያቄ አንስቼልሽ ነበር። በወቅቱም የመለሽልኝ ነበር። እሺ እና ምንድነው ሁለት ነገር ነው ይዤ ወጣሁት። አንደኛ ይሄ ጎበዝ ልጅ እቤት ቀርቶብኛል፣ የተማረም አይደለም፣ ብዙ ቦታ ወስጄ እሱን የሚመጥን ነገር አጥቻለሁና ስላልተመቻቸልትና የኔ እንቅልፍ መንሳት እንቅልፍ ማጣቴ በሁለት ነገር እበሰራለሁ። አንደኛ እኔ እናስተምርልሻለን የሚልን ሰው አገኛለሁ። አንድ ሁለተኛ ይሄውና አባቱ አለው። ይሄን ሁለት ነገር ነበር ብዬ የተነሳሁት። ያሰብኩት ሁሉም ነው የተሳካው። አልሐምዱሊላህ ማለት ነው። ማለት አባትየው ከመገኘቱ ከሳምንት በፊት ከላስ ቬጋስ ደውላልኝ ትልቅ ድርጅት ውስጥ ነው የምሰራው እንደዚህ አይነት ኬዝ ያለባቸው ልጆች፣ ስለዚህ ደብዳቤ ብቻ አስገብተሽ እኔ ረዳሻለሁ ልጁን እስከ አሜሪካን ታመጫዋሽ፣ ግን አንቺ እዛ ጋር ልጁን ይዘሽ መተሽ ከሱ ጋር የመማር ልጅን የመርዳት ፍላጎት አለሽ ብላ ጠይቃኛለች አንዷና በጣም አመሰግናለሁ በዚህ አጋጣሚ ማለት ነው። አልሐምዱሊላህ ብዙ ሰዎች ናቸው የተባበሩ ለማለት ፈልጌ ነው። ቀደም ሲል እንዳልኩት ነው የሆነን ስራ ሚዲያ ላይ ስናመጣ ጥሩ ነገር ነው እየተነበት ነው የምናመጣው እያልኩሽ ነበር። ኢንሻአላህ ይገኛል አባታቸው ወይም ደግሞ ለወሊድ የሆነ እሱን የሚመጥን ነገር ወይ ትምህርት ቤት ወይ የሚቆይበት ብቻ የሆነ የሚዘወትርበት። ከዛ በፊትም ደግሞ ሲያስተላልፍ ነበር መልእክት ወሊድም ዩቲዩበር መሆን ፈልጋለሁ፣ ተጽዕኖ ፈጣሪ ዩቲዩበር መሆን ፈልጋለሁ እያለ ሀሳቦቹን ሼር ሲያደርግ ነበርና ከሆነኛው ከነዚህ ፕላኖች ውስጥ አንደኛው ይሳካል በሚል ነበር ስንመጣም ስናወራም እንደዛ ነበር ያቀድነው። እንዳልሹ አልሐምዱሊላህ ሁሉም ተሳክቷል። በጣም ብዙ ተሳክቷል። በዚህ አጋጣሚ ብዙ ያልታወቁ ሰዎች አሉ ኸይርን በድብቅ መስራት የሚፈልጉ እና ሙቤ ቀደም በላይ ስለጠቀስሽ ነውና ሙቤ ምን አለ ይሄን ሐሳብ ሳቀርብለት እኔ በርግጥ ነው አይደለም ያቀረብኩለት እናንተ ጋር ሚዲያ ላይ ቀርብ ያለው ዲጄ ዶንክቲቭ ላይም ሸቱ ላይም ቀርቧል ምናምንና ወሊድ ታዋቂም ተወዳጅም ልጅ ሆነ። አንደኛ ልጅ ነው፣ ሁለተኛ እሱ ያለውን ብቃት ስማርት ነው፣ በጣም ስማርት ስለሆነ የሱን ብቃት አይተው ሊረዱት የፈለጉ ብዙ ሰዎች ነበሩ። ከዛ ሙቤ ምን አለኝ እንደውም አካውንትሽን ልለጥፈው ሲል በውስጥ በኩል አንድ ሰው ደወለና አውርጁ አካውንትሽን እድሜ ልክ ረዳሻለሁ አለኝ። አውርጁ አካውንትሽን በጭራሽ አካውንትሽን እንትና አትበይ ብሎ አካውንቲን ወስዶ ደውሎልኝ እህት ወንድም ብዙ ህዝብ ነው ያገኘሁት። ዋትስአፕ መቆሚያ የለውም፣ ስልክ እንደዛው ሰው በጣም ነው የሚደውልልኝ። ብዙ ቤተሰብ አፈራው። እንዴት ነበረ ቪዲዮ እንዴት ደረሰው? የመጀመሪያ ጊዜ የመጀመሪያ ቀን ወሬያችሁን የመጀመሪያ ቀን እይታችሁን ለ13 ዓመታት ነው የተለያያችሁት። በድምጽም በአይነ ስጋም ሳትገናኙ 13 እና ከዛ በላይ አመት ቆይታችኋልና የመጀመሪያ እይታችሁ የመጀመሪያ ንግግራችሁ ምን ነበረ? መጀመሪያ ሲጀምር ወደ 10 አካባቢ ነበርና ወጥቼ ስመጣ በወቅቱ ማለት ነው እና ስልክ ላይ ሜሴጅ በጣም ብዙ ሜሴጅ አለ ዋትስአፕ ምናምን ገባው። የመጀመሪያውን ቮይስ ከፍተው ይሄን ስልክ ደዊ የልጆች አባት ነው ተብሏል ተብሎ
አሊ አሲሪ ተጽፎበታል። ማን የላከልሽ ያንን መልእክት? ጠይባ የምትባል ልጅ ናት የላከችኝ። ሳኡዲ ነው የምትኖር። እዛው የምትኖር? አዎ ሳኡዲ ነው የምትኖር። ቀን ሌሊት አልኩሽ ስራዋን አቋርጣ ታፈላልግ ነበር። የምታወራው በአረብኛ ብቻ ነው። ልክ እኔ ከዚህ የተቀረጸው ቪዲዮ በአረብኛ እንደተለቀቀና እነሱም ደግሞ አስተካክሎ ሌላ ሀገራት ኢትዮጵያዊናት ሀበሻናት ኢትዮጵያዊናት እና ያንን አድርገው ከዛ ተንቀጠቀጥኩኝ። በቃ ማለት የሆነ የምጠብቀው መርዶ የምጠብቀው ብቻ ሌላ ብዙም ነገር አለ። ምክንያቱም እኔ ብድግ ብዬ ስመጣ ይሄ ሰው የራሱን ህይወት ጀምሮ በቃ ብዙ ነገር ነበር ያሰብኩት ማለት ነው በውስጤ ማለት ነው። እና እንደዚህ ተቀባይነት ይኖራል